የአራዳ ክፍለ ከተማ አስተዳደር የ4 ወራት የሥራ አፈጻጸሙን ገመገመ። የአራዳ ክፍለ ከተማ አስተዳደር ከሐምሌ 1 ቀን 2017 ዓ.ም እስከ ጥቅምት 30 ቀን 2018 ዓ.ም በተቋማት በወረዳዎችና በክፍለ ከተማ ደረጃ የተከናወኑ ዋና ዋና ተግባራት አፈጻጸሙን ገምግሟል። ህዝቡ እውነተኛና ወቅታዊ መረጃ እንዲያገኝ ሌት ተቀን መስራት እንደሚገባ ተገለጸ። የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራ የክፍለ ከተማና የወረዳ አስተዳደሩ የኮሙኒኬሽን ዘርፍ ተቀናጅቶና ተደራጅቶ ማልዶና አምሽቶ በመስራት ለነዋሪው እውነተኛና ወቅታዊ መረጃዎችን ተደራሽ ማድረግ ያስፈልጋል ያሉ ሲሆን ሐሰተኛ መረጃዎችንም ማጋለጥ እንደሚገባ አስገንዝበዋል። የአራዳ ክፍለ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት ለክፍለ ከተማው ነዋሪዎች በአንድ ጀንበር 1000 የሥራ ዕድል መፍጠሩን አስታወቀም። የአንድ ጀንበር 1000 የሥራ ዕድል ፈጠራ የወጣቶችና ሴቶችን ተጠቃሚነት የሚያረጋግጥና ገቢን ማሳደግ የሚያስችል መሆኑን የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራ ገልጸዋል። የልማት መሰረት የሆነውን ገቢ በአግባቡ ለማሰባሰብ ሁሉም የማህበረሰብ ክፍሎች ሚናቸውን ሊወጡ ይገባል ተባለ። የክፍለ ከተማው ፋይናንስና ገቢ ኃላፊ እንዲሁም የወረዳ ስራ አስፈጻሚዎችና የገቢ ኃላፊዎችን በገቢ አሰባሰብ ዙሪያ ያወያዩት የአራዳ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ጌታሁን አበራ የታቀደውን እቅድ እውን ለማድረግ ሁሉም አመራር ህብረተሰቡን በማሳተፍ የመንግስትን ገቢ በማሰባሰብ ረገድ ርብርብ በማድረግ ምርታዊ ለውጥ ማምጣት እንዳለበት ገልጸዋል። በክረምቱ መርሃ ግብር የነበረው የበጎ ፍቃድ ስራ በበጋውም ተጠናክሮ የሚቀጥል መሆኑ ተገለጸ። የአራዳ ክፍለ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት የ2017-18 የክረምት በጎ ፍቃድ መዝጊያና የ2018 ዓ.ም የበጋ በጎ ፈቃድ ማስጀመሪያ መርሃ ግብር የከተማ የክፍለ ከተማና የወረዳ አመራሮች፣ የሀገር ሽማግሌዎች፣ አባ ገዳዎች፣ የሃይማኖት አባቶች፣ በጎ ፈቃደኞችና ተጋባዥ እንግዶች እንዲሁም ነዋሪዎች በተገኙበት በድምቀት ተከናውኗል። ሁሉም ህብረተሰብ በጸጥታ ስራው ላይ በመሳተፍ ግዙፍ ሀገራዊ የልማት ጅምሮችን ከግብ ለማድረስ እንደሚገባ ተገለጸም። የአራዳ ክፍለ ከተማ አስተዳደር የከተማና የክፍለ ከተማ አመራሮች በተገኙበት ከጸጥታ ስራ ጋር በተያያዘ ባደረገው ውይይት ግዙፍ ሀገራዊ የልማት ጅምሮችን ከግብ ለማድረስ ሁሉም የህብረተሰብ ክፍል በጸጥታ ስራው ላይ እንዲሳተፍ ማድረግ ተገቢ መሆኑ ተገልጿል። በአራዳ ክፍለ ከተማ 34ኛው የአረጋውያን ቀን በድምቀት ተከበረ። በዓለም አቀፍ ደረጃ ለ35ኛ በኢትዮጵያ ደግሞ ለ34ኛ ጊዜ ለአረጋውያን ደህንነትና መብት መጠበቅ ሁለንተናዊ ኃላፊነታችንን እንወጣ በሚል መሪ ሐሳብ የሚከበረው የአረጋውያን ቀን የክፍለ ከተማና የወረዳ አመራሮች፣ አረጋውያንና የአረጋውያን ቤተሰቦች፣ ነዋሪዎችና ጥሪ የተደረገላቸው እንግዶች በተገኙበት በድምቀት የተከበረ ሲሆን የሥራ መነሻ ስጦታም ለአረጋውያን ተበርክቷል።